የመኪና ስርቆት በሀገራችንም በውጭ ሀገርም ብዙ ጊዜ ይስተዋላል። ነገር ግን የዛሬው የመኪና ሌቦች ለየት ያሉ ናቸው። የመኪና ጣሪያ ቀዶ እስከ መግባትና በማታ ለብዙ ሆነው መኪና ለመስረቅ እስከ መሞከር ድረስ። በዛሬ ቪዲዮ መኪና ለመዝረፍ ሲሞክሩ እጅ ከፍንጅ የተያዙ 10 የመኪና ሌቦች የምናይ ይሆናል። ከመጀመራችሁም በፊት ሰብስክራይብ በማድረግ እስከ መጨረሻው ተከታተሉ። አንደኛ፣ አንዲት ሴት ነዳጅ እየቀዳች ባለችበት ሰዓት ላይ ሌቦቹ መኪናዋን አስነስተው ለመሄድ መሞከር ጀመሩ። ነገር ግን መኪናው ላይ በመውጣት አስቆመቻቸው። እነሱም ተስፋ በመቁረጥ ወደ መኪናቸው ተመለሱ። እሷም እንደምትመለከቱት መኪናዋን ታድናለች። በቀጣይ ላይ ያሉት ሌቦች ደግሞ መንገድ በመዝጋት መኪናውን ለማስቆም እየሞከሩ ነው። ብዛታቸውም እንደምትመለከቱት ነው። በሶስተኛ ላይ ያለው የመኪና ባለቤት ግን ገና ሌባው ሳይደርስበት መኪናውን ከመሰረቅ ያድነዋል። በአራተኛ ላይ ያለው ሌባ ግን ካለ እቅድ መኪናውን ለመዝረፍ ይሞክራል። አምስተኛ ላይ ያሉት የመኪና ሌቦች ግን ያልጠበቁት ነገር ነበር የገጠማቸው። መንገድ በመዝጋት መኪናውን ለማስቆም ሲሞክሩ የመኪናው ባለቤት ግን የዋዛ አልነበረምና ገጭቷቸው ያመልጣል። በስድስተኛ ላይ ያለው የመኪና ሌባ የመኪናውን ጣሪያ በመቅደድ ይገባል። ነገር ግን የመኪናውን ኤሌክትሪክ አያይዞ ማስነሳት ሲከብደው ተመልሶ ይወጣል። በሰባተኛ ላይ ያለው ደግሞ አንዳንዴ የውድድር መኪና መያዝ በፍጥነቱ ምክንያት ከአደጋ ሊያወጣችሁ እንደሚችል ማሳያ ነው። ይሄኛው ሌባ ደግሞ የእሳት አደጋ መኪና ውስጥ ሰብሮ ለመግባት ሲሞክር ያስቆሙታል። በስምንተኛ ላይ ያለው ወንጀለኛ ደግሞ በዴንቨር አካባቢ መኪና በመቀያየር ከፖሊሶች ለማምለጥ ሲሞክር ያሳያል። ነገር ግን ከላይ በካሜራ እየተመለከቱት እንደሆነ አላወቅም ነበር። አሁንም ሌላ መኪና ይቀይራል። ነገር ግን በአሁኑ አልተሳካለትም ነበር። በመጨረሻም እንደምትመለከቱት ይያዛል። እነዚህ የመኪና ሌቦች ቴስላ መኪና ሲሰርቁ የመጀመሪያቸው ይመስላል። ምክንያቱም የቴስላ በር ለየት ያለ አከፋፈት ነው ያለው።
በ10ኛ ላይ ያሉት ሌቦች ደግሞ እስከ ቤታቸው በመከተል ቤታቸው ለመግባት ሞከሩ። ነገር ግን ቁልፍ ነበር። ወደ መኪናቸው በመዞር መኪናቸውን ለመዝረፍ ሲሞክሩ እንደምትመለከቱት ያመልጣሉ። ይቺኛዋ ሴት ደግሞ የተሰረቀ መኪና በመንዳት በቁጥጥር ስር ከዋለች በኋላ ወደ ፖሊስ መኪናው ያስገባታል። እሷም እንደምትመለከቱት የፖሊሱን መኪና እየነዳች ትሄዳለች። ነገር ግን ማኑዋል መኪና እጃችሁ በካቴና ታስሮ መንዳት ከባድ እንደሆነ አላስተዋለችም ነበር። በመጨረሻም ትያዛለች። በመጨረሻ ላይ ያሉት የመኪና ሌቦች ግን ሌላ መኪና ለመስረቅ ሲሞክሩ የራሳቸውን መኪና ያጣሉ። እንደምትመለከቱትም መኪናውን ጥለው ሮጠው ያመልጣሉ። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። እናንተስ እንደዚህ አይነት ሁኔታ ውስጥ ብትገቡ ምን ታረጋላችሁ? ኮሜንት ላይ ጻፉልኝ። ሰብስክራይብ ካላደረጋችሁ እያደረጋችሁ ደህና ሁኑ።